በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እጅግ የተወደዳችሁና የተከበራችሁ የሃይማኖተ ወንጌል ተከታታዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አምናችሁ ተጠምቃችሁ ኃጢአታችሁና በደላችሁ በመድኃኒታችን በኢየሱስ ክርስቶስ ደም የተሰረየላችሁ ምእመናንና ምእመናት እንደዚሁም ሕፃናት በያላችሁበት የዓለም ክፍልና ጥግ በአምላካችን በእግዚአብሔር ስም እንደምን አላችሁ? አሜን። አምላካችን እግዚአብሔር ሁላችንንም እንደ ኃጢአታችን እንደ በደላችን ብዛት ሳይሆን እንደ ቸርነቱ እንደ ፍቅሩ እንደ ትዕግስቱ ብዛት በእድሜያችን ላይ ይችን የዛሬዋን አዲስ ቀን ስለጨመረልን ለስሙ ክብርና ምስጋና ይድረሰው። ስለ ሃይማኖት ስድስተኛውን ክፍል ይዤላችሁ መጥቻለሁ። ክርስቶዶሉ ወይም አክርስቶዶሎስ የተባለው ቅዱስ አባት ስለ ሃይማኖት የተናገረውን እነግራችኋለሁ። ይህ ክርስቶዶሉ ወይም አክርስቶዶሎስ የተባለው አባት በሃይማኖተ አበው ትምህርታቸው ከተዘገበላቸው ቅዱሳን አባቶች አንዱ ነው እና ስለ ሃይማኖተ አበው ምዕራፍ 112 ከቁጥር 14 እስከ 15 የተናገረውን እነግራችኋለሁ። ወመሰረተ ምስጢር ወመራሄተ ፍኖተ ርትዕት ወመርሶ መድኃኒት እንተተወሰድ ውስተ ሕይወት ዘለዓለም ወስነተ ዘምዶ ዘአስተጋባእነ ውረው ይትረክብ ውስቴትነ ወበእንተ ምስጢር አብይ ዘአምልኮ ፍጽምት ወሐመር ጽንዕት እንተታድኅን እሞ ገደማይ በላት ወታበጽሕ ሀበ መርሶ ፍስሐ ወሐሴት ወተድላ ወዕንቁ ክብርት እንተ አልባቲ ሴት በእንተ ስርዓተ ሃይማኖት ዘባቲ ረከብነ ኩልነ አእምሮቶ ለአምላክነ ካህሊ ዘኢይትመዋዕ ወባቲ ሞእነ ኩሎ ወባቲ ንትቤከል ወባቲ ንትአሃዝ እስከ ፍጻሜ ሕይወት ዛቲ እቲ ሃይማኖት ርትዕት ወእምነት ጽንዕት ዘአልባቲ ፍርሃት ወድንጋጼ በዝ ዓለም ኃላፊ ወበዘ የመጽእ ዓለም ወባቲን እሴፎ ሕይወተ በዓለም ዳሪት እንተ ትነብር ለዓለም በአስተርእዮቱ ዳሪት ለእግዚእነ ክርስቶስ መድኃኒነ በግርማ መፍርህ ዘሃለወ ያስተርኢ በስብሐተ መለኮቱ አምላካዊ ምስለ መላእክቲው ቅዱሳን ሄራን ወልጹቃን ከመ ይኰንነ ሕያዋነ ወሙታነ። አሁን ደግሞ በአማርኛ እነግራችኋለሁ። የምስጢር ባለቤት ናት። ወደ ቀናች መንገድ የምትመራ ናት። ወደ ዘላለም ሕይወትና አንድ ወዳደረገን ፍጹም አምልኮታችንን ስለምንገልጥበት ደገኛ ወይም ታላቅ ምስጢር በእኛ ወደሚገኝ ወደ በጎ ተዘምዶ የምትወስድ የደህንነት ወደብ ናት። ከሚነሳሳ ማዕበል ሞገድ የምታድን ፍጹም ተድላ ደስታ ወዳለበት ወደብ የምታደርስ የጸናች መርከብ ናት። የማይመረመር ሁሉን የሚችል ፈጣሪያችንን ማወቅን ሁላችን ያገኘንባት ሁሉንም ድል የነሳንባት ተስፋ የምናደርጋት እስከ ዘመናችን ፍጻሜ በእርሷ ጸንተን የምንኖርባት ሃይማኖታችን በእርሷ ጸንታ የምትኖር ስለሆነ ዋጋ የማይገኝላት የከበረች ዕንቁ ናት ይላል። ቀጥሎ በዚህ ዓለም በማያልፈውም ዓለም ፍርሃትና ድንጋጤ የሌለባት የቀናች ፍጽምት ሃይማኖት ይህች ናት። ማለፍ በሌለባት በኋለኛይቱ ዓለም በኃጥአን ሊፈርድባቸው ለጻድቃን ሊፈርድላቸው በምስጋና አንድ የሚሆኑ ክቡራን ሄራን መላእክትን አስከትሎ በአምላካዊ ጌትነቱ ክብር ይገለጽ ዘንድ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስፈራ ግርማ በኋላ ዘመን በመጣ ጊዜ በእርሷ መዳንን ተስፋ እናደርጋለን ይላል። እንዴት ባሉ ውብ ምሳሌዎች ድንቅ ምሳሌዎች እንደመሰላት እንዴት ባሉ የተመረጡ ቃላት እንደገለጻት እንግዲህ እዚህ ላይ መልእክቱ ላይ አይተናል። የሕይወት መሰረት ናት ነው የሚለው። በጎ ተዘምዶን ወዳገኘንባት የምትመራ ወደ ዘላለም የሕይወት ወደብ ወደ መዳን ወደብ ወደ አምላካችን ወደ ኢየሱስ ክርስቶስ የምታደርስ ናት ይላል። ሁላችንም በጎ የሆነ መልካም የሆነ ዝምድናን ያገኘነው በጌታችን በኢየሱስ ክርስቶስ አምነን ከእግዚአብሔር አብ በጸጋ ተወልደን ነው። ይህ የዘላለም ዝምድና የሚሻር አይደለም። በዚህ ሃይማኖት ነው
ሰዎች ሁሉ አንድ ሆነው የሚኖሩት። ይህ ሃይማኖት የሚያድን ሃይማኖት ነው። እውነተኛ ሃይማኖት የሌላቸው ሰዎች ከአውሬ የባሱ ናቸው። እውነተኛ ሃይማኖት ባትኖር ኖሮ ዓለማችን በሰው አውሬዎች ትሞላ ነበረች። ነገር ግን ይቺ እውነተኛ ሃይማኖት በእግዚአብሔር ለሰዎች ስለተሰጠች በዚች እውነተኛ ሃይማኖት ዓለም ወደ እግዚአብሔር ፊቱን እያዞረ ሰዎች እርስ በርሳቸው እየተረዳዱ እየተደጋገፉ እናያቸዋለን። ስለዚህ ይቺ ሃይማኖት የምታደርሰን ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ፣ ወደ ዘላለም ሕይወት፣ ወደ ዘላለም ክብር፣ ወደ ዘላለም ደስታ፣ ወደ ዘላለም የመዳን ወደብ፣ ወደ ዘላለም የመዳንና የደስታ ወደብ ወደሆነው ወደ ጌታችን ወደ ኢየሱስ ክርስቶስ እንደምታደርስ ተናግሯል። ዋጋ የማይገኝላት በዋጋ የማትተመን የከበረች ዕንቁ ናት ይላል። እንግዲህ በጌታችን በኢየሱስ ክርስቶስ አምነን የዘላለም ሕይወትን ማግኘታችን በገንዘብ ቢለካ በፍጹም ገንዘብ ሊተመንለት አይችልም። ለዘላለም ሕይወት ገንዘብ መክፈል አይቻልም። ከዛ በላይ ነው። ስለዚህ ገንዘብ ከፍለን አይደለም እያመን ያለ ነው። የዘላለም ሕይወትን ለመውረስ በእግዚአብሔር እናምናለን። የዘላለም ሕይወትን ለማግኘት እዚች እምነት ውስጥ እንገኛለን። ይቺ እምነት ደግሞ በዋጋ የማትገኝ የከበረች ዕንቁ ናት ይላል። እንግዲህ ዕንቁ ሁላችሁም እንደምታውቁት በውቅያኖስ ውስጥ ያሉ አለቶችን አልፎ ወደ ውስጥ በመግባት ከብዙ ድካምና ከብዙ ጥረት በኋላ በብዙ ፍለጋ የሚገኝ ነው። እንዲሁ በቀላሉ እንደ ድንጋይ ፈጦ የሚገኝ አይደለም። ከብዙ ድካም በኋላ የሚገኝ ነው ዕንቁ። ስለዚህም ለዚህ ዕንቁ ዋጋው ብዙ ነው። እንደዚሁም እውነተኛይቱ የኦርቶዶክስ ተዋሕዶ ሃይማኖት የዘላለም ሕይወት የምታወርሰን ስለሆነ ዋጋዋ እጅግ የከበረና የበዛ ነው ይላል። ዋጋዋ የዘላለም ሕይወት ነው። ዋጋዋ የዘላለም ክብር ነው። ዋጋዋ የዘላለም ደስታ ነው። ስለዚህ እዚህ ሃይማኖት ውስጥ በመገኘታችን እግዚአብሔርን ልናከብረው፣ እግዚአብሔርን ልናመሰግነው ይገባል። በዚህች ምድር ላይ እውነተኛይቱ ሃይማኖት ባትኖር ኖሮ ዓለማችን በአውሬዎች ትሞላ ነበረች። ስለዚህ እግዚአብሔር አምላካችን ወደዚህ እምነት ውስጥ በማምጣት ወደ ራሱ በመመለስ እኛን ለዘላለም ሕይወትና ለዘላለም ክብር ጠርቶናል፣ ደግሞ መርጦናል። ከእርሱ ጋር ለዘላለም በሕይወት እንድንኖር ጠርቶናል፣ መርጦናል። ኃጢአታችንን በደላችንና መተላለፋችንን በመድኃኒታችን በኢየሱስ ክርስቶስ ደም አጥቦልናል። ስለዚህ አምላካችን እግዚአብሔር በእውነት እዚህ ሃይማኖታችን ውስጥ በመገኘታችን ስሙ የተመሰገነ ይሁን እና ክርስቶስ ዶሉ ለሃይማኖት የሰጠውን በጎ ምሳሌ ሃይማኖትን እንዴት በሚያማምሩ ቃላት እንዴት በሚያማምሩ ምሳሌዎች እንደገለጻትና እንደመሰላት ነግሬያቸዋለሁ። 6ኛው ክፍል እዚህ ላይ ያበቃል። ቀጣዩን 7ኛውን ክፍል ደግሞ በሚቀጥለው መርሃ ግብራችን ይዤላችሁ ቀርባለሁ። እንግዲህ እኔ አንድ ክፍል ውስጥ ሆኜ የነገርኳችሁን እናንተ ደግሞ ሼር፣ ሰብስክራይብ፣ ላይክ በማድረግ ላልደረሳቸው ወንድሞችና እህቶች፣ አባቶችና እናቶች እንድታደርሱ በአምላካችን በእግዚአብሔር ስም እነግራችኋለሁ። እንግዲህ እየተማማርን ያለነው ስለ ሃይማኖት ነው። መሰረቱ ሃይማኖት ስለሆነ ነው። ከዛ ቀጥለን ወደ እግዚአብሔር ሕልውና ወደ እግዚአብሔር ባህርያት የምናልፍ ይሆናል ማለት ነው። እስከዚህ ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አሐዱ አምላክ አሜን። ይቆየን። እግዚአብሔር በያላችሁበት ይባርካችሁ።